በጣም ጥሩ ባለቤት ነበረች። ባለቤቴ እንጃ ማንም ወንድ በህይወቱ የሚመኘው ሚስት ልትሆንለት የምትፈልገውን አይነት ሴት ነች። እግዚአብሔር አመጣ፣ እግዚአብሔር ወሰደ፣ በቃ ተለያየን። ከዛ በኋላ ወደ ኋላ ማየት የለም። እሷም ሌላ ህይወት ውስጥ ነው ያለችው፣ እኔም እንግዲህ ሌላ ህይወት ነው ያለሁት አሁንና እኔ እስካሁን ስለመለየት አላሰብኩም። ልብሽ በኔ ይቆርጣል ብዬ አልገመትኩም። ይብላኝ ለኔ አንቺን አምኜ ለከረምኩት ዱር ከኋላ ይመጣል ብዬ ላልጠበቅኩት ይምላልሽ ይሆንልሽ ይሳካልሽ አሰብሽው ምን ይደረግ በፍቅሬ ላይ መለየቴን ከወሰንሽው ደህና ሁን በይ እንግዲህ ስለይሽ ማዝናለው ይብቃኝ ሳትይ ይቅናሽ እንጂ ከዚህ ሌላ ምን እላለሁ። በጣም ጥሩ ባለቤት ነበረች። ባለቤቴ እንጃ ማንም ወንድ በህይወቱ የሚመኘው ሚስት ልትሆንለት የምትፈልገውን አይነት ሴት ነች። እግዚአብሔር አመጣ፣ እግዚአብሔር ወሰደ፣ በቃ ተለያየን። ከዛ በኋላ ወደ ኋላ ማየት የለም። እሷም ሌላ ህይወት ውስጥ ነው ያለችው፣ እኔም እንግዲህ ሌላ ህይወት ነው ያለሁት አሁንና እኔ እስካሁን ስለመለየት አላሰብኩም። ልብሽ በኔ ይቆርጣል ብዬ አልገመትኩም። ይብላኝ ለኔ አንቺን አምኜ ለከረምኩት ዱር ከኋላ ይመጣል ብዬ ላልጠበቅኩት ይምላልሽ ይሆንልሽ ይሳካልሽ አሰብሽው ምን ይደረግ በፍቅሬ ላይ መለየቴን ከወሰንሽው ደህና ሁን በይ እንግዲህ ስለይሽ ማዝናለው ይብቃኝ ሳትይ ይቅናሽ እንጂ ከዚህ ሌላ ምን እላለሁ። በጣም ጥሩ ባለቤት ነበረች። ባለቤቴ እንጃ ማንም ወንድ በህይወቱ የሚመኘው ሚስት ልትሆንለት የምትፈልገውን አይነት ሴት ነች። እግዚአብሔር አመጣ፣ እግዚአብሔር ወሰደ፣ በቃ ተለያየን። ከዛ በኋላ ወደ ኋላ ማየት የለም። እሷም ሌላ ህይወት ውስጥ ነው ያለችው፣ እኔም እንግዲህ ሌላ ህይወት ነው ያለሁት አሁንና እኔ እስካሁን ስለመለየት አላሰብኩም። ልብሽ በኔ ይቆርጣል ብዬ አልገመትኩም። ይብላኝ ለኔ አንቺን አምኜ ለከረምኩት ዱር ከኋላ ይመጣል ብዬ ላልጠበቅኩት ይምላልሽ ይሆንልሽ ይሳካልሽ አሰብሽው ምን ይደረግ በፍቅሬ ላይ መለየቴ